እርሱ ግን ከሁሉ በላይ ነው ሞትና መቃብር ያልያዘው 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 ስለ ፍቅሬ ቢያቃስት ለክብሬ እርሱ ግን ከሁሉ በላይ ነው ሞትና መቃብር ያልያዘው ፍቅር ያስኮነበሰው ምስኪን የሕማም ሰው እርሱ ግን ከሁሉ በላይ ነው ሞትና መቃብር ያልያዘው ተዋጊው ሞትን ድል አድራጊ የታገሰ አንበሳ ይቅርታን ያገሳ እንደሚታረድ በግ ዝም ቢል ሊታረድ እርሱ ግን ከሁሉ በላይ ነው ሞትና መቃብር ያልያዘው እርሱ ግን ከሁሉ በላይ ነው ሞትና መቃብር ያልያዘው እውነት ሐሰት ከሶት ጦር ደሙን አፍስሶ እርሱ ግን ከሁሉ በላይ ነው ሞትና መቃብር ያልያዘው የጅራፉን አንቃ ጀርባውን ቢያነቃ ውሃ ባላፍራቃት መራራ ሞት ቢጋት ለፍቅር ቢጠማም በችንካር ቢደማ እርሱ ግን ከሁሉ በላይ ነው ሞትና መቃብር ያልያዘው እርሱ ግን ከሁሉ በላይ ነው ሞትና መቃብር ያልያዘው አባቱ ጨክኖ የላከው ላድኖ እርሱ ግን ከሁሉ በላይ ነው ሞትና መቃብር ያልያዘው ከጎኑ ሰሌዳ ፍቅርን እያስረዳ የኤልያስ የሙሴ ፈጣሪ የእግዚአብሔር ልጅ ሳለ የዮሴፍ ተባለ እርሱ ግን ከሁሉ በላይ ነው ሞትና መቃብር ያልያዘው እርሱ ግን ከሁሉ በላይ ነው ሞትና መቃብር ያልያዘው ጨረር ፈንጣቂቹ ቆስለው በወዳጁ እርሱ ግን ከሁሉ በላይ ነው ሞትና መቃብር ያልያዘው እሳት ሳለ ለብሶ ቢገፈፍ ቀሚሱ በብርሃን ፊቱ ምራቅ መተፋቱ ውሃ ላይ ሀጀግሮ ቢቃጠል ባሩሩ እርሱ ግን ጾምበት ሰዓት ጨምረን እስከ ምሽቱ 1 ሰዓት ጾም እንድንጾም ከምንሰግደው ስግደትን ጨምረን እንድንሰግድ ታስተምራለች። በዚህ ሳምንት አብይ ወይም ደግሞ የግዝት በዓላት እንኳን ቢውሉ ዕለቱን በስግደት ማሳለፍ እንዳለብን ሁላ ትናገራለች። ከሰኞ እስከ ዓርብ ድረስ አጠቃላይ እንድንሰግድ የታዘዘው የስግደት ብዛት 6666 ጊዜ እንሰግዳለን። ይህም በቀን ወደ 1300 አካባቢ የሚደርሱ ስግደቶችን እየሰገር መከራውን ህማሙን እያሰብ ሳምንቱን ህማማት መታመን ብላ ሰይማልናለች።
የሰሞነ ሕማማት ስርዓቱ፣ ስግደቱ፣ አገልግሎቱ ስለሚለይ ከመጻሕፍት ስለምንርቅ እንዲሁም ደግሞ ባለመጠየቃችን አንዳንድ ነገሮች ይደረጋሉ አይደረጉም፣ ይህም ማድረግ ችግር አለው የለውም እያላችሁ ብዙ እህቶች ወንድሞች የምትጠይቋቸው ጥያቄዎች አላችሁ። ቀድማችሁ እነዚህን የሚደረጉትንና የማይደረጉትን ነገሮች አውቃችሁ ለይታችሁ ሕማማትን በጾም በስግደት እንዲሁም ደግሞ በተለያዩ አገልግሎቶች እንድታሳልፉ ይህን ቪዲዮ ቀድመን አዘጋጅተንላችኋል። በሰሞነ ሕማማት እናት ቅድስት ቤተ ክርስቲያን እንዳናደርጋቸው የከለከለችን ወደ 4 የሚደርሱ ነገሮች አሉ። አንደኛ ባልና ሚስት ምኝታ ለይተው የሚተኙበት እጅግ ልዩ የሆነች ሳምንት ይቺ ሳምንት ናት። ምክንያቱም በዚህ ሳምንት ከተድላ ደስታ ርቀን የክርስቶስን ሕማሙን፣ ሞቱን፣ ስቅላቱን የምናስበው በቀን ውሏችን በዕለት ተዕለት ስራችን እንዲሁም ደግሞ ሌሊት በምናርፍበት ሰዓትም ቢሆን ማሰብ ይገባናል። በዚህ ሳምንት የጣመ የላመም አንመገብም፣ አንበላም። ተድላ ደስታ ድግስ መደገስም እንዲሁ እንደማይቻል በስርዓት ተቀምጦልናል። ባልና ሚስት አብረው እንዳይተኙ የተከለከሉበት በመነካካት በመቀራረብ ሌላ ውስጥ እንዳይገቡ ግንኙነት እንዳይኖራቸው ይህን ማድረጋቸው ወይም አብረው መተኛታቸው የተለየ ልዩ ደስታ ስሜት እንዳይሰጣቸው ባልጋም ግንኙነትም እንዳያደርጉ እናት ቤተክርስቲያን ትከለክላለች። ሁለተኛ በካህናት መስቀል መባረክ አንችልም። ምክንያቱም ሳምንቱ የብሉይ ኪዳን መታሰቢያ፣ የጨለማ የመከራው ዘመን መታሰቢያ፣ የክርስቶስን ደግሞ ሕማሙን፣ ስቅላቱን፣ ሞቱን የምናስብበት ስለሆነ በዚህ ሳምንት በካህናት አንባረክ። ለኛ ውለታውን በመስቀል ላይ ውሎ ከገለጸልን በኋላ እንጂ መስቀል ያገኘነው መስቀል በብሉይ ኪዳንም ስለሌለ በካህናት መስቀል መባረክ አንችልም እንጂ ማማተብ ይቻላል። ቤተ ክርስቲያንም ይህን ነገር ማተባችሁን አውልቁ፣ መስቀለኛ አትስሩ፣ አታማትሙ የሚል ሕግና ስርዓት የላትም። በካህናት የምንባረከው በብሉይ ኪዳን መስቀል መባረክ መቀደስ ስለሌለ እንጂ መስቀል መያዝ መስቀለኛ ማማተብ በራሱ ኃጢአት ሆኖ አይደለም። ሶስተኛ ንስሐ መግባት አንችልም። ንስሐ እንገባ ማለት ቀድሞም ቀኖና ተሰጥቶን ቀኖናችን ብንጨርስም ፍትሐ ዘወልድ ወይም የንስሐ ጸሎት አይደረግልንም። መስቀል አንሳለምም ካል ፍትሐ ዘወልድ ወይም የንስሐ ጸሎት ሲያደርጉልን ሲጸልዩልን በመጨረሻም እግዚአብሔር ይፍታ ስለሚሉን በዚህ ሳምንት ስለማይቻል ቀኖናችን ብንጨርስ ቀኖናችን በጨረስንበት ዕለት ከትንሣኤ በኋላ እንደረጋለን እንጂ በዚህ ሳምንት ንስሐ መግባት እንዲሁም ደግሞ የንስሐ ጸሎት ከካህናት አባቶቻችን ማስደረግ አንችልም። በዚህ አጋጣሚ ቤተክርስቲያን ከጸሎተ ሐሙስ ውጭ ባሉት ዕለታት በዚህ ሳምንት ቅዳሴ አይቀደስም፣ ቅዱስ ቁርባንም አንቀበልም። አራተኛ አምላኬ የአምላኬ ነስረኒ ወትረ ወኢትድገኒ ዘልፈ እስመ አንተ ትቤን ዘትከስታፈ ትፈጽም ሕገ ዘተጽሕፈ ይሰማ ኩለየ ዘትብየ ኤሎሄ ኤሎሄ ኢየሱስ አምላከ ርራየ ስብሐት ለመልከ ቅዱስ ጸሎት ዘላዕሌከ ኃጢአት ኢየሱስ ርጉዘ ገቦስ ከመ ተሃበነ ለነ ደመ ገቦከ ነባብየ እንተ አስተዩከ ሐሞተ ወከርብየ ሰማይኩ በጊዜትየ ስታየ ጽሙዓን ይኩን ወዘያረስ ትካዘ ማይ ምስለ ደሙ ወዘገቦከ ጽኑዕ ተሰቀልከ መልዕልተ ምጽዋዕ ኢየሱስ ቤዛ ባግዕ ተወከፍሊተ እግዚኦ ከመ ቁርባን በበሱ ዘአቅረብኩ ለከ ወኢዮቤል ስብሐተ ከብልተ እግዚኦ
በበሶ ባየን ዘከፍል ዘአቅረብኩ ለከ ሁልቆ ኢዮቤል ስብሐተ ማሕሌተ እግዚኦ ከመ ቁርባን ጥሉል በበሶ ዘአቅረብኩ ለከ ወኢዮቤል ስብሐተ በዛ ስብሐት ለክሙ ስሉስ ድኅረ መላእክተ ሞላዕነ በእንተ ፍቅረ ሰብ ፍጹም ዘበኃይልክሙ ኃይ ወላዕለ ሥላሴ ክቡራነ ስም ስማ ከመ ባሕር ስፉሕ ወከመ እሳት